ሰላም እንደምን አላችሁ? ቴዎድሮስ እባላለሁ። ዛሬ ይዤላችሁ የቀረብኩት ነገር ምንድነው? ስለ ንግግር ችሎታ ነው ማለት ነው። ብዙ ጊዜ ሰዎች የንግግር ችሎታቸውን ለማዳበር ሲሉ መጽሐፍትን ያነባሉ፣ ቃላትን ይሸመድዳሉ፣ ወይም ሌሎች ነገሮችን ሲያደርጉ እንመለከታለን። ነገር ግን እዚህ ጋር ነው ትልቁ ስህተት ያለው ማለት ነው። የንግግር ችሎታ በሁለት ልንከፍለው እንችላለን። አንደኛው 20% የሚሆነው እውቀት ወይም ስለምንናገረው ነገር ማወቅ፣ ስለዛ ነገር ኢንፎርሜሽን እንዲኖር ማድረግ የሚለው ማለት ነው። ይሄ የሚይዝልን 20% ብቻ ነው። ትልቁና የቀረውን 80% የሚይዝልን ምንድነው? ስሜት ወይም ደግሞ ቫይብ የምንለው ነገር። አዎ በእርግጠኝነት ብዙዎቻችን በአካባቢያችን የምናውቃቸው የሆነ ሰው ይኖር ይችላል፣ ወይም በሰፈራችን፣ በስራ ቦታችን ወይም ደግሞ በፋሚሊያችን በቤተሰቦቻችን ውስጥ ሊሆን ይችላል ማለት ነው። ይህ ሰው ስለምን ነገር ወይም ስለሚያወራው ነገር ያን ያክል እውቀት ላይኖረው ይችላል፣ ግን ሲናገር በቃ አፋችንን ከፍተን እንድንሰማው የሚያደርግ የሆነ ሰው እናገኛለን ብዙዎቻችን ማለት ነው። ታዲያ ስንገመገመው ይህንን ሰው ምንድነው ከኛ የተሻለ ያወቀው ነገር ወይም ከኛ የበለጠ የሚያውቀው ነገር ምንድነው ብለን ስንጠይቅ ያን ያክል ከኛ የተሻለ ወይም እኛም ከሱ የበለጠ ልናውቅ እንችላለን። ታዲያ ምን አገኘ ይህ ሰው? ስለዛ ነገር የምናውቀው እኛ ነን። ስለ ራሳችን ስራ ሊሆን ይችላል የሚያወራው፣ ግን ድንገት መጥቶ ሲያወራ በቃ ሰዎች በደስታ እየሳቁ አፋቸውን ከፍተው የሚሰሙት ሰው ይሆናል ማለት ነው። እዚህ ጋር እኛ ሚስ ያደረግነው ነገር ምንድነው ነው? ኦኬ ትልቁና ሚስ ያደረግነው ነገር ምንድነው? ቫይብ ወይም ደግሞ ስሜት የሚለው ነው ማለት ነው። ኦኬ ዳዝ ማተር ያለን እውቀት ያን ያክል ለንግግራችን ያን ያክል ጥቅም የለውም። ኦኬ ስለዛ ነገር ለማወቅ የምንጥረው ነገር ወይም ደግሞ ስለዛ ኢንፎርሜሽን የምንሰበስበው ነገር ለምንናገረው ነገር ያን ያክል ጥቅም የለውም ማለት ነው። 20% ያክል ብናቅ ጥሩ ነው፣ ግን ያን ያክል ጥቅም የለውም ማለት ነው። ታዲያ ምንድነው ይሄ ጥቅም ያለው ነገር? ጥቅም ያለው ነገር ምንድነው? ከውስጣችን የሚወጣው ስሜት አላ ስለዛ ነገር የምንናገርበት ሞራል፣ የምንናገርበት የውስጥ ተነሳሽነት፣ የምንናገርበት በቃ አላ ከኛ ጋር የምናያይዘው ነገር ያ ነገር ነው። ስለዛ ነገር አወቅን ወይም ደግሞ ስለዛ ነገር ያወቅን እንዲሰማቸው ሰዎች የሚያደርጋቸው እንዳወቅን ብቻ ሳይሆን ደግሞ እነሱም በደንብ ትኩረት ሰጥተው እንዲሰሙ፣ በደንብ ደስ ብሏቸው እንዲሰሙ ይሄ ሰው ቢናገር የሚያስብል ንግግር እንድናገር የሚያደርግ ምንድነው? ስሜት ነው ማለት ነው። እዚህ ጋር ነው እንግዲህ ብዙዎቻችን ልንሰራበት የሚገባው ነገር። ዳዝም ማተር ስለዛ ነገር ብታውቁ ባታውቁ ምንም ችግር የለው። ኦኬ ስለዚህ እናንተ ማድረግ ያለባችሁ ምንድነው? ስሜት መፍጠር። ስለምንም ነገር ልታወሩ ትችላላችሁ። ከዛ በፊት ሰምታችሁ ስለማታውቁት ነገር ላይ ሆኖ ይችላል። በቃ ያኔ ከሰው ጋር ኢንተራክት አድርጉና ስሜት ፍጠሩበት፣ ቀልድ ጨምሩበት። በቃ ያኔ እናንተ ስለዛ ነገር ኤክስፐርት ትባላላችሁ ማለት ነው። ጥሩ የመናገር ችሎታ ያላቸው ሰው ስለምንም ነገር ቢያወሩ፣ ስለምንም ነገር ቢያስረዱ በጣም ያምርባቸዋል እና እውቀት እንዳላቸውም እናስባለን ማለት ነው። በእርግጠኛነት ይሄ አጋጥሟችሁ ያውቃል። ከስብስባችሁ መሀል የሆነ ሰው አለ በቃ ሲናገር ሲያወራ በጣም ደስ የሚል በንግግሩ በጣም የምትመሰጡበት ሰው አለ ማለት ነው። እንግዲህ ሰው ከኛ የተሻለ እውቀት ኖሮት አይደለም፣ ከኛ የተሻለ ስለሚያወራው ነገር ኢንፎርሜሽን ወይ መረጃ ኖሮት አይደለም። ይህ ሰው ከኛ የተሻለ ያለው ነገር ምንድነው? በስሜት ነው የሚያወራው። ኦኬ በእውቀት ሳይሆን በስሜት ነው የሚያወራው። ኦኬ ይሄን እንደ ኔጌቲቭ ነገር እንደተወሰዱት በስሜት ማውራት በጣም ጥሩ ነገር ነው። ኦኬ ስሜታዊነት ለንግግራችን ማጣፋጫ ይሆናል። ስሜታዊነት ለንግግራችን ማድመቂያ ይሆናል። አላቀዘዝ ብለን ፍዘዝ ብለን የምናወራውና በስሜት የምናወራው ነገር እኩል ሊሆን አይችልም። ኦኬ ይሄ ነው እንግዲህ እኛን ከነሱ የሚለየን ነገር ማለት ነው። እነሱ በጣም ስሜታዊ ነው የሚያወሩት። ዳዝም ማተር ስለምን ነገር የሚያወሩት ዳዝም ማተር ስለምን ነገር ሊሆን ይችላል። በቃ ምንም ነገር ስለማያውቁት ነገር ሊሆን ይችላል የሚናገሩት፣ ግን በስሜት ነው የሚያወሩት። በደስታ ነው የሚያወሩት። ደስ ብሏቸው ነው የሚያወሩት። በቃ አፋችንን ከፍተን ነው የምንሰማቸው። ኦኬ ይሄ አጋጥሟችሁ ያውቃል? እኔ አጋጥሞኝ ያውቃል ብዙ ጊዜ። ኦኬ ለዛም ስለ ራሴ ነገር ስለተማርኩት ነገር ነው የሚያወሩት። ምንም እንደማያውቁ አውቃለሁ። ስለዛ ነገር ልክ ያልሆነ ነገር እንደሆነ የሚያወሩ አውቃለሁ። ግን በቃ ለሰዎች ፈትፍተው ሲያቀርቡት በቃ ዋው ሰዎቹ በቃ የሚሰማቸው እነሱ ነው። ዳዝ ማተር እኔ እኮ ነኝ እውቀቱ ያለኛ ስለዛ ነገር
እኔ ብናገረው በቃ እንደሱ አይጣፍጥልኝም፣ እንደነሱ በቃ የሚያምር ሊሆን አይችልም። እነሱ ግን በቃ የሚያቀርቡበት መንገድ ዘደንከር አባውት ስለ እውቀቱ ስለ መረጃው doesn't matter ኦኬ። ምንድነው ስሜት? የትም ነገር ላይ ስሜት ስንጨምርበት ሁሉም ነገር ያምራል። ኦኬ ምንም ነገር ላይ ንግግር ላይ ብቻ ላይ ሆኖ ይችላል ስሜት በጣም ደስ የሚል በቃ የግድ ንግግር ሲባል አሁን ብዙ ጊዜ እናንተ የምታስቡት ስለ መድረክ ንግግር ሊሆን ይችላል። ነገር ግን ስለዛ አይደለም። ኖርማል ዴይ ቱ ዴይ ንግግራችን ላይ በቀን ተቀን ኮሚኒኬሽናችን ላይ ከሆነ ሰው ጋር ስለምናወራው፣ ከቤተሰቦቻችን ጋር ስለምናወራው፣ ከጓደኞቻችን ጋር ስላለን የቀን ተቀን ውሎ ሊሆን ይችላል። ኦኬ በስሜት በቃ ስሜት እንቀላቅልበት። ምንም ነገር ላይ ስራችን ላይ ስሜት እንቀላቅልበት። ድርቅ ያለ ነገር መቼም አምሮ አያውቅም። መቼም ኦኬ ምንም ነገር ቅባት ወጥም ቅባት ሲኖረው የሚጣፍጠው ይባላል። ኦኬ ስሜት ማጣፈጫ ነው፣ ቅባት ነው ለሁሉም ነገር ማለት ነው። ስለዚህ ህይወታችን ላይ ስሜት እንጨምርበት። ድርቅ ብለን ስንኖር ሁሉም ነገር አይስተካከልም። ይዳዝም ማተር ምንም ነገር ላይ ኦኬ። ይሄ ለማለት ነው። አመሰግናለሁ። መልካም ቀን